እኔ በጣም ብዙ ጊዜ ተናግሬያለሁ እና በጣም ነው የደከመኝ። መናገር ራሱ ማስረዳት ራሱ ሰልችቶኛል። ማለት አውቃችሁ እንደምታደርጉት አውቃለሁ፣ ሆን ብላችሁ እንደምታደርጉትም አውቃለሁ እና ሁሉም ደግሞ ወዳጄ ነው ማለት አልችልም። በተለይ ደግሞ ሀይሚን እንወዳታለን የሚሉ ሰዎች ናቸው። ያ ማለት ግን አሁንም አስረግጬ መናገር የምፈልገው ዲክላይን በለው፣ አሁንም አስረግጬ መናገር የምፈልገው ነገር ያ ስል እኔን የሚወዱኝን ሰዎች አይደለም የምናገረው። ሄደው ሌላ ቦታ የሌላ ሰዎች ደጋፊ የሆኑ ሰዎች አሉ። የሀይሚ ደጋፊ ነኝ የሚሉ ፎቶዌን ተሸክመው የሚዞሩ የትም ቦታ የሚሄዱ ከዛ ደግሞ ብሩኬን ሰፖርት ሲያደርጉት የሆነ በቃ እሱን ሲያበረታቱት ምናምን በውስጥ ሄደው አንቺ የብሩኬ ምናምን እንትን የሚሉ እኔ ደጋግሜ እየተናገርኩ የብሩኬን እህቶች አይደለም እየተናገርኩ ያለሁት ወይም የእኔን እህቶች አይደለም እየተናገርኩ ያለሁት። ብዙ ጊዜ የምትሳሳቱት ነገር ነው። እሪል እህቶች አሉ፣ እሪል ወዳጆች አሉ። እናንተ ያልገባችሁ ነገር አለ። የብሩኬ እህቶች ሲባል ሄዳችሁ ብሩኬን የሚወዱትን ሰዎች ሄዳችሁ ትናገራላችሁ። የሀይሚ እህቶች ሲባል የእኔን እህቶች ምናምን እዚህ ጋር እኔን የሚወዱኝ ያ ማለት ብሩኬን ይጠሉታል ማለት አይደለም። ብዙ ጊዜ የምትሳሳቱት ነገር እኔን የሚወዱኝ ሰዎች ብሩኬን ይወዱታል። ግን ችግሩ ምንድን ነው? የእኔ ነገር ስለማይሆንላቸው ነው። ብሩኬን የሚወዱት ሰዎች ደግሞ የብሩኬ ነገር ስለማይሆንላቸው ነው። ያ ማለት ግን እኔን ይጠሉኛል ማለት አይደለም። ብሩኬን ይጠሉታል ማለት አይደለም። ግን እናንተ ናችሁ እኛን እንዲጠሉን እያደረጋችሁ ያላችሁት። በተለይ 10 ቦታ የምትዞሩ ሰዎች አላችሁ የእኛን ፎቶ ተሸክማችሁ እና ፕሊስ እባካችሁ፣ በተለይ ደግሞ እኔን በቃ ተዉ፣ በእግዚአብሔር በቃ ማለት እኔ የምሬን ነው። ሄዳችሁ አንቺ የብሩክ እንትን ነሽ ብላችሁ ስትናገሩ እዚህ ጋር እኔ ቤቴን፣ ትዳሬን፣ ህይወቴን የሚያፈርስ ነገር ነው እያደረጋችሁ ያላችሁት። የምሬን ነው። ቤተሰቤን የሚነካ ነገር ነው እያደረጋችሁ ያላችሁት እና እረፉ። በተለይ ደግሞ ምን አደረጉ? እሺ ለምሳሌ ዩዘር ምን አደረገች? ብዙ ሰው አለ፣ በጣም ብዙ ሰው መጥቀስ ቲጂ ራሱ አሁን ቲጂ ራሱ እግዚአብሔርን የምሬን ነው እኔን በጣም ነበር የምትወደኝ። እግዚአብሔርን በውስጥ እንኳን እየደወለች እኔን ማለት የልጆቼ የወደፊት ልጆቼ ክርስትና እናት ለመሆን በኪዳነ ምሕረት በማርያም አስምላ በ44ቱ ታቦት አስምላ የልጅሽ ክርስትና እናት ታደርጊኛለሽ ብላ ምን ያክል እንደምትወደኝ እኔ ነኝ የማውቀው። ግን እናንተ ሄዳችሁ የብሩኬንትን ኦልሬዲ ከኔ ጋር ግንኙነት ያለው ሰው እኔም ፈላጊ ነው። ከኔ የማይመስል ልጃቸው እኮ ነኝ። እንዴት ነው የምታስቡት? እኔ በጣም ነው የከፋኝ የምር። እኔ ቲጂን በማጣቴ ከፍቶኛል። ዩዘርም ተከፍታ በቃ ማየት አንፈልግም። በተለይ ማየት አልፈልግም። ከባድ ነው። እሷ ሁሉንም ሰው የምትወድ ሰው ነች፣ ሰው ማገዝ የምትፈልግ ሰው ነች እና መንካት የለባችሁም። እና ዛሬ ተከፋው እንትን አልኩ ምናምን አባት ቆጥደል አይደለም የመጣሁት። የአራዳ ልጆች እናንተና ሄደው የእኛን ወዳጅ እኛን ሰፖርት የሚያደርግ ሰው የሚናገሩ ሰዎችን እንትን ልል አይደለም የመጣሁት። እነሱን ልናገር አይደለም የመጣሁት። ቀጥታ ለእኛ ወዳጆች ማስተላለፍ የምፈልገው ነገር ስላለ ነው። ከእኛ ምንም የመጣ ነገር የለም። እኛ በሙሉ ልባችን እንወዳችኋለን። የምትነቁ እና እንትን አትበሉ ፕሊስ፣ እባካችሁ ቦታ አትስጧቸው። ሆን ብለው ነው እርስ እንትን አትበሉ። ተዉ፣ እውነት እረፉ። የጨረቃ ፋሚሊ እናቃል። የብሩኬም እህት ሆነ የሀይሚም እህት ሆነ የሁለታችንም እህት ወንድሞች ሆኑ የጨረቃን ፋሚሊ እናውቃቸዋለን። እውነት ለመናገር ለመያያዝ ነው እንጂ ማንም ማንንም አይጠላም። ይህም ወዳጅ ሚና አይጠላም፣ ይህም ወዳጅን የሚጠላ የለም። እነሱ አይደሉም እና በመሀል ሰርጉ ወያላ አለ፣ ያልገባቸው ሰው አለ፣ ወያላ አለ፣ በመሀል ወያላ አንድ ወያላ አለ። በቃ እነሱ ናቸው። ስለዚህ ለእነ ዩዘርም ለሁሉም አድርሱልን። እኛ በፍቅር እንወዳችኋለን። እናንተን ሊያሳጡን ነው የሚፈልጉት። በግልጽ ያው በአደባባይ ነው እየተናገርኩ ያለሁት። እናንተን ሊያሳጡን የኛ ወዳጅ አትሆኑ ሊሉ ነው። እና ስለዚህ ከጨረቃን ፋሚሊም የመጣም ላይሆን ይችላልም አይደለም 100% እርግጠኛ ነኝ። ከጨረቃ የመጣ ፋሚሊ አይደለም። ሌላ የበታችነት ስሜት የተሰማው ሰው ካለ መጥቶ እናንተን ይናገርብናል። ስለዚህ እኛም በፍቅር እንወዳችኋለን። እናንተም እንደምትወዱ እናውቃለን። የተከፋችሁ ፋሚሊዎቻችን ኑሩልን። ይቅርታ ለቲጂዬም አርሱልን፣ ለሁሉም ሰው አርሱልን። እኛ አንድነታችሁ ነው እንፈልገው። በተረፈ ወሽ እንጨፍራለን። ብቻ ዋናውን መልዕክቴን አስተላልፍ ያለው ኮሜንት ላይ ስም አትጥቀሱ። የማንም ይሁን ፋሚሊ ነው። የአራዳ ልጆች አሁን